ያስደምመኛል ያስደንቀኛል ብሎ አሁን ደውሎ ገዚ ሌላ ቦታ ደውሎ አንድ አስተማሪ ጋር ደውሎ በግዕዝ ነግረውት አጽፎ ነው ያመጣ። ዋው የሚገርም ነው። ገዚዬ እሳት አይ አይደለም፣ ይሄው አውጣው ማየት ይቻላል። ለምን ይሄው እኮ መጽሐፍ ቅዱስን አወጡልህ አይደል እንዴ? ይሄንን አትቀበልም? ገዚ ከተጻፈው አትለፍ እኮ ነው የሚለው። ቆይ ይሄንን አይቀበልም? መጋቢ ይሄንን አይቀበልም? ገዚ የተለጠፈውን አትቀበልም? ጠይቀው እስቲ። ኧረ መሳይ መልሰው በእግዚአብሔር ገዚ ወረደ። ወይኔ ገዚ ወይኔ ገዚ ይሄ እኮ መጣ። ገዚ መጣ እኮ ገዚ የተለጠፈውን አታምንም? መሳይ መልሰው እስቲ ለጥፈው። መሳይ ገዚ ትቀበላለህ የተለጠፈውን ወይስ አትቀበልም? አይ ትርጉሙን እኮ በግዕዝ አየሁት። የትርጉም ስህተት ሊሆን ይችላል። ኖ ወይ ትቀበላለህ ወይስ አትቀበልም? ኧረ እባክህ ይኸው ግዕዙን እኮ ላሳየህ አልለጠፍ ስላለኝ ነው። ኧረ እባክህ ቆይ በአማርኛ ትቀበላለህ አትቀበልም? ገዚ በአማርኛ በ2002 ዓመተ ምህረት ቀይረው የጻፉትን ነው ያመጣልህ። አሁን አይደለም እኔ አሳያለሁ። የ2000ውን እኔ ላሳየህ። እሺ የ2000 አንበሳ ተቀይሮ ወይም ትርጉም ስህተት ካለበት ይኸው የ2000 በዚያች ቀን ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ ብሎ መለሰለት፣ የመንፈስ ቅዱስ ኃይሉ ነጥቆ ይወስደኛል፣ ለአለቆች ቅጣት ስለተሰወረች ስለ ፍርድ ጭንቀትን ያበሳጨኛል አለ። what's the difference? ገዚ ትቀበላችኋለህ እነኝን አማርኛ ትርጉም? ተሳስቷል አልኩ እኮ። ግዕዙ የሚለው እንደዛ ነው። ሲተረጉ ያበሳጨኛል ሳይሆን ያናውጠኛል ነው መሆን ያለበት እኮ። ያናውጠኛል የሚበል ችግር የለውም። ያናውጠኛል የሚበል ያናውጣል። ያናውጠኛል ትክክል ነው። ኦኬ መንፈስ ቅዱስ ያናውጣል። ያበሳጨኛል የሚለው ግን ትክክል አይደለም። የትርጓሜ ስህተት ኧረ አይደለም። ይኸውልህ ነውጡ ትርጉም አለው። አየህ መናወጥ ኔጌቲቭ ኢኔሴንስ ኔጌቲቭ ሳይድ ያው ችግርን ነው የሚያወራው። በፖዚቲቭ አቅጣጫ ግን ስትወስደው ቅዱሳንን አናውጥም። መንፈስ ቅዱስ የሚያናውጠው በአጋንንት ስርዓት ውስጥ ያሉትን ነው እና መንደራቸውን ነው መንፈስ ቅዱስ የሚያናውጠው። አመሰግናለሁ መጋቢ። እንዳውም በዛኛው ሂድ ራሱ ያናውጠኛል በሚለው ራሱ እንሂድለት፣ ችግር የለውም እንከተለው። መንፈስ ቅዱስ ያናውጣል። ገዜ እኔ እኮ የቋንቋ ሊቃውንት ይሄ ትርጓሜ ይፈልጋል ለእናንተ እንዲመች። ይሄንን ነው ዋራ ያልኩት፣ ይሄንን ነው። መሳይ የፈራው ደረሰ ሊቃውንት ይፈቱታል ካልከኝ የኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፈ ሄኖክ አንድምታ አላት። አንድምታ ባይኖረውም መምህራን ለማስታረቅ ይሞክራሉ ትምህርቱን። ለምን መጽሐፍ ቅዱስ ከሆነ ቅዱስ መጽሐፍ ነው ካሉት አንድምታ ሊኖረው ይገባል። ስለዚህ መጋቢ አይደለም መሳይ ነው እየጠየቁ ያለው። ጊዜ ማነው አንድምታ አለው ወይ? መጽሐፈ ሄኖክ አንድምታ አለው። ሊቃውንቱ ናቸው እያስታረቁ የሚያስተምሩት። እሺ ሶፋኒ ገዚ ያለው አንድምታ አለው። ኦኬ አንድምታውን ትከፍትልናለህ? ተኝቻለሁ እኔ ኦልሬዲ አሁን ከኮምፒውተር ርቅ ያለው የለውም። አንድምታ የለውም። መልካሽ የለውም። አንድምታ የለውም። ኦኬ እሱ ባለውን አስገቡትና አንድምታውን ያምጣለን እባካችሁ። ኧረ የለም። ከየት ያመጡታል?
መሳይ ላሳየህ። ምንድን ነው ሪላክስ ይለኝ። ሀሳባችንን እንጨርስና አንተ ገና ትታሻለህ። ገና ብዙ በደንብ ነው መቆነጥጥ እኮ። አይ በቃ አንድ እንትን ነው ማሳየህ። አንድ ስቴጅ አሳይሃለሁ። አትቸኩል። አንድ መስመር ለመቆንጠጥ አትቸኩል። አባቴ አትቸኩል። ለመቆንጠጥ አትቸኩል። አይ ልቆነጥጥህ ነው። ማንኛውም የ2000 የተተረጎመውን ላንብብልህ። አሁን ለ2000 ላይ ተተረጎመ አለ። እንግዲህ በዚያች ቀን እሰማለሁ ይሰማል። የ2000 ምን ይላል መሰለ? በዚያች ቀን ቅዱስ ሚካኤል ለቅዱስ ሩፋኤል እንዲህ ብሎ መለሰለት፣ የመንፈስ ኃይሉ ነጥቆ ይወስደኛል፣ ለአለቆች ቅጣት ስለተሰወረችው ስለ ፍርድ ጭንቀትም ያበሳጨኛል ይላል። ኔትወርክ አይሰማም። ኔትወርኩ እየተሰማኝ አይደለም ኔትወርክ